ሜላት ሽቶ ወይም ማሪቤላ ፕሮዳክሽን እንደምታውቁት የተለያዩ ስራዎችን በመስራት ይታወቃል። ዛሬ ደግሞ ከሁልዬ ማርኬቲንግ ጋር በመተባበር በአይነቱ ለየት ያለ ፕሮግራም ይዞላችሁ ቀርቧል። ይሄ ፕሮግራም ደግሞ ቀጣይነት አለው። የመጀመሪያ ፕሮግራም ተደረገ፣ በሚቀጥሉት ወራትም ሁለተኛ፣ ሶስተኛ እያለ ይቀጥላል። በተለይ ሁላችንም እንዲህ ተሰባስበናል። ተፈጥሮ ራሷን የቻለ ውበት እንዳላት ታውቃላችሁና ሁላችንም ውብ እንደሆንን እናውቃለን። ዛሬ ደግሞ ስለ ውበት እናወራለን። ውበት ምን ይመስላል፣ ውበት እንዴት ነው የሚገለጸው የሚለውን የተለያዩ ባለሙያዎች እዚህ ጥሪያችንን አክብረው መጥተዋልና እነሱ ሀሳቦችን ያጋሯቸዋል፣ ያካፍሏቸዋል። በድጋሚ ክቡራትና ክቡራን እንግዶቻችን ጥሪያችንን አክብራችሁ ሀሳቡን ደግፋችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። በዚህ ዝግጅት ላይ እንግዲህ ውበት ኢንዱስትሪ የሚገኙ ባለሙያዎች፣ ተጽዕኖ ፈጣሪ ግለሰቦች፣ የተለያዩ ሰዎች ሀሳቦቻቸውን ያካፍላሉ። ውበት ቅድም እንዳልኳችሁ በተለያየ ዲፋይን የሚደረግ የሚገለጽ ነገር አለውና የዕለት ተዕለት እንቅስቃሴዎቻችን እንዲሁም ደግሞ የአኗኗር ዘይቤያችን የሚገለጹባቸው ሁኔታዎች አሉና ይህንን በተመለከተ ሀሳቦቻቸውን የሚያጋሩንን ወደዚህ እንጠራለን።